ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል አክብሮት ሰላምታችንን እናቀርባለን። በአማራ ክልል እየተካሄደ ካለው ተጋድሎ ጋር በተያያዘ የተሰባሰቡ ዜናዎችን ይዤ መጥቻለሁ። መልካም ጊዜ። በአማራ ክልል በአዲስ መልክ የተቀጣጠለው ህዝባዊ ተጋድሎ በጎጃም፣ በጎንደር፣ በሰሜን ሸዋ፣ በወሎ በርካታ አካባቢዎች ከአገዛዙ ሰራዊት ጋር የሚደረገው ውጊያ ተጠናክሮ እንደቀጠለ ያገኘነው መረጃ ያመለክታል። አብዛኛው የምዕራብ ጎጃም አካባቢዎች በውጊያ ላይ ናቸው። በባህር ዳር አቅራቢያ ፍልሚያ እየተደረገ እንዳለም ለማወቅ ተችሏል። ህዝቡ ከፋኖ ኃይሎች ጋር አብሮ እየተዋጋ ሲሆን በርካታ አካባቢዎች ከአገዛዙ ሰራዊት ቁጥጥር ውጪ የሆኑ ነው። የአማራ ፋኖ አደረጃጀቶች ወደ አንድ መተው የአማራ ፋኖ ብሔራዊ ንቅናቄ በሚል መጠሪያ በአዲስ መልክ ከተደራጀ በኋላ የተጀመረው መጠነ ሰፊ የማጥቃት እርምጃ በዋናነት ዳንግላ፣ አዲስ ቅዳም፣ ቋሪት፣ ደጋዳሞት፣ አዴት፣ ፍኖተ ሰላም፣ ቲሊሊ አካባቢዎች መጠነ ሰፊ እንቅስቃሴ በመደረግ ላይ መሆኑን የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ ለአንከር ሚዲያ ገልጸዋል። መንገዶች ተዘግተዋል። ደንበጫንና ማኑኤል ብርቱ ውጊያ እየተደረገ ነው። ከፍተኛ የሰራዊት ኪሳራ የደረሰበት የአብይ አህመድ አገዛዝ በኢትዮጵያ አየር መንገድ አውሮፕላኖች ወታደሮችን እያጓጓዘ መሆኑም ታውቋል። ፋኖ ማርሸት ፀሐይ የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ የኢትዮጵያ አየር መንገድ ከድርጊቱ ካልተቆጠበ ለሚደርሰው ማንኛውም አይነት ጉዳት ኃላፊነቱን እንዲወስድ በመግለጽ አስጠንቅቀዋል። በየአቅጣጫው ፍልሚያው ተጠናክሮ እየተካሄደም ነው ይላሉ ፋኖ ማርሸት ፀሐይ። ዛሬ በበርካታ የጎጃም አካባቢዎች የፊት ለፊት ጦርነት እየተካሄደ ነው። ከዚህ በፊት የነበሩት የደፈጣና የሽምቅ ውጊያዎች ተቀይረው ወደ ሙሉ ጊዜና መደበኛ የውጊያ ስልት ተቀይሯል። ቡሬና ዊዞን አቅጣጫ፣ አንበላ ዚገም አቅጣጫ ከፍተኛ ውጊያ እየተደረገ ነው። ቲሊሊና ሰከላ ድንበር አካባቢ ወደ ቲሊሊ የሚገሰግሰውን ኃይል ቀለበት ውስጥ በመግባት ከፍተኛ ውጊያ እየተደረገ ነው። ሁለተኛው፣ ሶስተኛው ከባህር ዳር ዙሪያ ከባህር ዳር ማረሚያ ቤት ጀምሮ እስከ ብራካት የሚባለው አቅጣጫ 30 ኪሎ ሜትር ራዲየስ የሚሸፍን ከባድ ውጊያ እየተደረገ ነው በአሁኑ ሰዓት ጎጃም ውስጥ። አራተኛው ፋግታ ወደ ዳንግላ እና ፋግታ አዲስ ቅዳም ድንበር ላይ ያለው ኦፕሬሽን ነው። ከፍተኛ የሆነ ማጥቃት እያደረግን ነው። የአገዛዙ ጦርም በተለያዩ የውስጥ ለውስጥ መንገዶች እየገባ ነው። ይሄ ለኛ አመቺ የጥቃት ክንድ እንድንሰነዝር እያስቻለን ነው። መሳሪያን እየታጠቅን ነው። አሁን ፋኖ በከፍተኛ ሁኔታ እያጠቃ ነው ያለው ጎጃሙ። የኢትዮጵያ አየር መንገድ በተከታታይ በሲቪል አውሮፕላን የእነ አብይ አህመድን ሰራዊት እየጫነ ወደ አማራ ክልል እያስገባ ነው። እኛ ከዚህ በፊት አየር መንገዱ ሰራዊት እንዳይጭን በማለት በርካታ የውስጥ ማስጠንቀቂያ ሰጥተን ነበረ። ከዛሬ ከነገ ከድርጊቱ ይታቀባል ብለን ተስፋ አድርገን ነበረ። ነገር ግን አልቻለም። ለኢትዮጵያ ሲቪል አቪዬሽን ባለስልጣንና ለኢትዮጵያ አየር መንገድ የመጨረሻ መልእክት ማስተላለፍ እንፈልጋለን። ዛሬ ላይ ቁመን ከዛሬ በኋላ የኢትዮጵያ አየር መንገድ የእነ አብይ አህመድን ሰራዊት ጭኖ ከአዲስ አበባ ወደ ባህር ዳር ወይም ከአዲስ አበባ ወደ ሌሎች የአማራ ክልል አውሮፕላን ማረፊያዎች ቢያርፍ ለምንወስደው እርምጃ ፋኖም ተጠያቂ አለመሆኑን እንዲገነዘብልን እንፈልጋለን። ባህር ዳር አሳርፏል፣ ጎንደር አሳርፏል፣ ላሊበላ አሳርፏል፣ ኮምቦልቻ አሳርፏል። በተከታታይ ስራው ሰራዊት ማመላለስ ነው። ለኢትዮጵያ አየር መንገድ ኃላፊነት አንወስድም። የኢትዮጵያ አየር መንገድ ለሚደርስበት ዳሜጅ ኃላፊነት አንወስድም። በተያያዘ ዜና ምዕራብ ጎጃም ቋሪት ወረዳን የተቆጣጠረው የፋኖ ኃይል በተራራ ላይ ሸሽቶ የሰፈረውን የአብይ አህመድ ሰራዊት ከበባ ውስጥ ማድረጉ ተገለጸ። በሰሞኑ ውጊያ ሁለት ቀበሌዎች ላይ መሽጎ የነበረው የአብይ አህመድ ሰራዊት በደረሰበት ምት አብዛኛው ወደ አዴት አቅጣጫ የሸሸ ሲሆን የተወሰነው ኃይል አዳማ በሚባል ተራራ ላይ ሰፍሮ ወዴትም መሄድ በማይችልበት ቀለበት ውስጥ እንደሚገኝ የቀጠናው የፋኖ አመራር አባል ለአንከር ሚዲያ ገልጸዋል። አሁን በአካባቢው የአብይ አህመድ ሰራዊት ተጠራርጎ እየሸሸ ነው። ህዝቡ ሙሉ በሙሉ ከፋኖ ኃይል ጋር ሆኖ በመፋለም ላይ መሆኑንም አመራር አባሉ ይናገራሉ። ትናንትና ከደጋዳሞት ሳይድ መከላከያና አድማ መታይ ጥምር ጦር ወደ ቋሪት መጥቶ ነበር። መንገድ ላይ በደፈጣ ተጥሎበት እንደሆነ ሲያውቅ ተራራ ላይ ተንጠልጥሎ አደረ መንገድ ላይ። አሁን በግራና በቀኝ ኃይሉ ተሰብስቦ ከላይ ያለውን ከደጋዳሞት ሳይድ የመጣውን የመከላከያ ሰራዊት እንደተከበበ ሲያውቁ እዚሁ መጀመሪያ ላይ ቋሪት ከተማው ላይ የነበረው መከላከያ ሰራዊት እሱን ለማገዝ ወደ ላይ ሲንቀሳቀስ ከታች ሳይድ በቆላው በኩል ያለው እና ሌላ ሁለት ሻምበሎች ከደጋው ሳይድ ወደ ታች በመምጣት መከላከያ ሰራዊት ገብቶ መሽጎበት የነበረው ምሽጋቸውን ደርምሶ በመግባት አሁን ቋሪት ከተማን ሙሉ በሙሉ በፋኖ ቁጥጥር ውስጥ አድርጎ እኔ አሁን
ቋሪት ከተማ መሀል አደባባይ ላይ ሆኜ ነው የምደውልልህ። በመላው ጎጃም ነው መንግስት ተቆጣጥሮ ያለው ይላል። ዛሬ መግለጫ አውጥቷል። በዚህ መግለጫው አብዛኛውን የአማራ ክልል ሰላም ሰፍኗል፣ አንጻራዊ ሰላም የሚል ነው። በጽንፈኛ ኃይሎች ላይ የምንወስደው እርምጃ ተጠናክሮ ቀጥሏል፣ መሪዎቻቸውን እየደመሰስን ነው የሚል መግለጫ ነው ዛሬ ሰጠው። እሱ በህዝብ ደም ላይ መቀለድ ከጀመረ ሰነባብቷልና ጨዋታ ነው የሚጫወቱት። እውነት እነግርሃለሁኝ አሁን በገዳሙት ላይ ጓደኞች ጋር እየተደዋወልን ነበር። አድማ በታኝ ብሎ አስቀምጦ ሂዶ በግራ በቀኝ በኩል ሲመታ አንዴ ሌላ ተራራ አንዴ ሌላ ተራራ ምሽግ እንኳን ይዘው የማይችሉ ናቸው። ያም ሆነ ግን አሁን እነዛው ፕሮፓጋንዳ ለማሳካት ምልምል እያለ ከየከተማው አፍሶ ወስዶ በቅጥ እንኳን መተኮስ የማይችሉ እንቃቅላ ልጆችን ይዘው በመምጣቱ የእኛ ማህበረሰብ ደግሞ ልጆቻችን ፖለቲካው እንኳን ሳይገባቸው ታፍሰው የገቡ ልጆች ስለሆኑ ሰርጎ መረጃ ገብቶ እነሱን እንደማንነካቸው መረጃው እስኪደርሳቸው ድረስ እነዚህን ወጣቶች መደምሰስ የለብንም ብሎ ነው ማህበረሰቡ በትዕግስት እየጠበቃቸው ያለ እንጂ እነዚህ ልጆች ተዋግተው ጠላትን በሚሉት እነሱ በሚልኳቸው ልክ ድል ያደርጋሉ ተብሎ የሚጠበቅም አይደለም። ግን የኛ ማህበረሰብ ወደ ሰፊ ስለሆነ ምንም ያህል ከባድ መሳሪያ እየተኮሱ ኢኮኖሚካሊ ጉዳት የሚያደርሱ ቢሆንም መሬት ላይ ያለው ሀቅና ቶታሊ የማይገናኝ እንደሆነ መላ ማህበረሰቡ የተረዳው ሙሉ በሙሉ ውሸት እንደሚናገሩ ሙሉ የሚያውቀው ሀቅ ነው። በምዕራብ ጎጃም ዞን ሰከላ ወረዳ አጉት ቀበሌ በተወሰደ እርምጃ 8 አመራሮችን ጨምሮ 47 የፋኖ ታጣቂዎችን ደመሰስኩ በሚል በአብይ አህመድ አገዛዝ የተሰራጨው መረጃ ከእውነት የራቀ መሆኑ ተገለጸ። የሰከላ ወረዳ የፋኖ አመራር አባል ለአንከር ሚዲያ እንደገለጹት በስም የተዘረዘሩትና ተደምስሰዋል በሚል በአብይ አህመድ ሚዲያ የተጠቀሱት 5ቱ የፋኖ አመራሮች ስራቸው ላይ ይገኛሉ። ጥቃትም አልደረሰባቸውም፣ ፈጽሞ ሐሰተኛ የሆነ መረጃ ነው ብለዋል። በዚህ አካባቢ ያገዛዙ ሰራዊት እየተመታ በርካታ ኃይሉን እያጣ ነው የሚሉት አመራር አባሉ የተለመደው ያገዛዙ ማለቂያ የሌለው የውሸት ፕሮፓጋንዳ ነው ሲሉ ያጣጥሉታል። ተደመሰሱ የተባሉት አመራሮች በቅርቡ በቪዲዮ መግለጫ እንደሚሰጡም ይናገራሉ። በጣም የሚገርም እኮ ነው። በጣም የሚገርመው አሁን ስልካቸውን ማገናኘት ሁሉ ይቻላል። እንዲያውም በቪዲዮ እናቀርባቸዋለን ብለን አብረውን ነው የነበሩት። ከዛ ተገደሉ ከተባለ በኋላ ወዲያው መረጃውን አየነውና እነሱ ጋር እየሳቅን ነበር። በጣም የሚገርም ነው። የሚገርመው 47 ንጹሃን ገድለናል ይላል። ግን 47 የሚሆን አይደለም ከ130 የሚደርስ ሰሞኑን ሬሳውን ተሸክሞ የሄደ ራሱ እንጂ ከፋኖ ምንም አይነት የተጎዳብን ሰው የለም። ንጹሃን ሰው አንድ 4 አካባቢ ንጹሃን ዝም ብለው ያሉትን ከፋኖ ዝርዝር ውስጥ የሌሉትን ዝም ብለው ስራ የሚሰሩትን እነሱም ብቻ ነው የገደለው። ሁሉም አመራሮች 5ቱ የተዘረዘሩት አንደኛ ሻምበል ዋሴ፣ ሁለተኛ ባዜ መኮንን፣ ሶስተኛ ባንቴ ኃይሌ፣ አራተኛ እንደሻው፣ አምስተኛ ደሴ ወለላው። በቃ እነዚህ 5ቱ አሉ። አንድም ሰው አልተጎዳም። እነዚህም ደግሞ በቅርቡ በቪዲዮ ይኸው አልሞትንም ብለው ደግሞ መግለጫ እንዲሰጡ ማድረግ እንችላለን። ሰሞኑን በምዕራብ ጎጃም ዞን ሰከላ ወረዳ አጉት ቀበሌ በተደረገ ውጊያ 8 የጽንፈኛውን አመራሮች ጨምሮ 47 አባላቱ ተደምስሷል የሚል ዜና ቀረበው። ይሄ በመከላከያ ሚኒስቴር ስር ባለ ማህበራዊ ሚዲያ ገጽ ላይ የወጣ ዜና ነው። አንድ አዛዥ ፎቶአቸው ይታያል። ስለዚህ የዜና ፈጽሞ ሐሰት ነው ማለት ነው። ፈጽሞ ምንም ሐሰት ነው። ሬሳውን ያነሳ ራሱ ነው። 8 አመራር ያለው አንድም አመራር አልሞተም። አንድም አመራር በሙሉ አሁን እኔ አጋጣሚ እዚሁ የፋኖ የጆን ብርጌድ የፖለቲካ ዘርፍ ኃላፊ ነኝ እኔ እና በሙሉ ጉዳዩን እንከታተላለን። ምንም አይነት የሞተብን አመራር የለም። የተጎዳ የሞተብን ፋኖ የለም። ቁስለኞች አሉ። ምንም የተደረገ ነገር የለም። ፈጽሞ ውሸት ነው። በቅርቡ እንዳለ 5ቱንም ይዘን ማቅረብ እንችላለን በመረጃ ቲቪ ወይም በእናንተ በአንከር ሚዲያ። በዚህ አጋጣሚ የምናገኝበት እድሉ ካለ ለሚዲያ የምናበቃቸው ይሆናል። ውሸት ነው ፈጽሞ። ያው በውሸት የታወቀ ነው። ነገ ሲያየው ምን ብሎ ምላሽ እንደሚሰጥና መከላከያ ጭራሽ ውሸታም መሆኑን ከህዝብ የወጣ መሆኑን ነገ እናሳየዋለን በተግባር። ሁሉም አመራሮች አሉ መሆኑን በቪዲዮ በተደገፈ እንትን ይኸው አለን ብለን የምናቀርባቸው መሆኑን አረጋግጥልሃለሁ። ከዚህ ቀደምም እንደዚሁ በሰሜን ሸዋ አንድ ስም ጠቅሰው አመራር ይዘናል ደምስሰናል ብለው የገለጹበት እንደዛ የሚባል አመራር በአካባቢው እንደሌለም ውሸቱ ከተጋለጠ በኋላ ከዛው ከፌስቡኩ ላይ ስሙን አንስተውታል፣ ኤዲት አድርገው አውጥተውታል። ምናልባት ይህንንም የእናንተን መግለጫ ከሰሙ በኋላ ሊያስተካክሉት ይችሉ ይሆናል። ለምንድን ነው እንደዚህ አይነት ስሜት ውስጥ የገቡት? እንዲህ አይነት በሀገር ደረጃ እንዲህ አይነት የተሳሳተ መረጃ ለህዝብ የሚያቀርበው ለምንድን ነው ብላችሁ ታምናላችሁ? ይሄ በውሸት ማደናገሪያ ፕሮፓጋንዳ የሚያቀርቡ ዝም ብሎ ተወዝፈው እየተከፈላቸው የሚጽፉ ገጹ ላይ
ላይ የሚያላግጡ ሰዎች መኖራቸውንና የሸዋ ላይ ያለውንም አጋጣሚ አይተነዋል። በጣም የሚገርም ቀልድ የሚቀልዱ የሚመስሉ ምን ብዬ መግለጽ እንደምችል ይከብደኛል። አንድም ነገር አሁን ይሄ 47 ብሎ ሲዋሽ 7 ሰው ቢለው ራሱ እኮ አይገልጽም። እነዛውም እኮ ዝም ብሎ ሱቅ ላይ ምናምን ያሉትን ጋሪ የሚነዱትን ንጹሃን 4 ሰው ብቻ ከመምታት የዘለለ ምንም እና ቆም ብሎ በፕሮፓጋንዳ ምናልባት ህዝቡን እያደናገረ ይሄው ሰከላ ላይ ያለውን ጽንፈኛ እንዲያድርጌ ደምስሻለሁ፣ ነገ ደግሞ በእናንተ በኩል መጥቼ ደመስሳለሁ ብሎ ሌላውን ሰው ለማስደንገጥና ይሄ ነገር እየከበደ መጣ ብሎ ህዝቡ ላይ የራሱን ፕሮፓጋንዳ ለመስራትና በውሸት ለማደናገር ነው የሚመስለው እንጂ ከዛ የዘለለ ምንም ማምጣት አይችልም። ሰሞኑን ድሮንም ወድቆ ነበረ። ሰሞኑ ቀኑን አላስታውስም። በዚህ ሳምንት ውስጥ ድሮን ጥሎ አንድም ፋኖ ሳይገድል አንድ ንጹህ ብቻ ገደለ፣ 9 አቁስሏል። ሰሞኑን ራሱ እና እያደረገ ያለው የአማራን ህዝብ በዚህ መንገድ መጨፍጨፍ እንጂ ምንም የሚሰራው ታምር የለም። በድሮንም ቢሆን ፋኖ ማግኘት አይችልም። ምናልባት ህዝቡ ላይ ንጹሃኑ ላይ ነው የሚጥለው። ሰከላ ወረዳ ላይ ድሮን ጥሏል። በዚህ አጋጣሚ መሳይ ሰሞኑን የአማራ ፋኖ ብሔራዊ ንቅናቄ መስረታን አስመልክቶ የተለያዩ ፕሮግራሞችን እያቀረብን እንገኛለን። በተለይም የንቅናቄውን አመራሮች ስለ ንቅናቄው አመሰራረትና የወደፊት አቅጣጫ የተመለከቱ ፕሮግራሞችን በማዘጋጀት ዘልቀናል። ዛሬም እንደዚሁ የንቅናቄውን ከፍተኛ አመራር ነው እንግዳ ያደረግነው። አርበኛ ጌታ አስራደ የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ ጉዳዮች መምሪያ ክፍል ኃላፊ ነው። ጌታ አስራደን የተለያዩ ጥያቄዎችን በማንሳት አብረን እንቆያለን። በጣም አመሰግናለሁ። አርበኛ ጌታ አስራደ እንኳን ደስ አላችሁ በሚል ልጀምር። እንኳን ደስ አላችሁ። አመሰግናለሁ መሳይ፣ እንኳን አብሮ ደስ ያለን። የእውነት አንተም በዚህ አንድነት ጉዞ ውስጥ የነበረህን ጭንቀት እንግዲህ ኦልሞስት ከዓመት በላይ አውቃለሁና እንኳን አብሮ ደስ ያለን ወንድም አለ። እንግዲህ እንዴት አድርገን እንደምንጀምር አላውቅም። ያው በተደጋጋሚም ስንገናኝ ያኔም ይሄ አንድነት እንዲመጣ በአንተም በእናንተም ስብስብም በሌሎችም እንደዚሁ ጫና በማድረግ የተካሄደውን ርቀት በሚገባ እረዳዋለሁና ዛሬ ፍሬ አፍርቶ ትልቅ ክስተት ነው እውን የሆነው። ምን ነበረ ፈተናዎቹ? አጠቃላይ የነበረውን ሂደት ባጭሩ ማስቀመጥ ከተቻለ። አዎ መሳይ፣ እንደምታውቀው አንተም በየዕለቱ ትግሉ ላይ ነው ያለኸው። ሌላውም ህዝባችን፣ ሰራዊታችን፣ ደጋፊያችንም ጭምር እንደሚያውቀው እንግዲህ የትግል ከተጀመረ የቅርብ ጊዜውን እንኳን ብንወስድ 3 ዓመት እየሆነው ነው። በዚህ ሂደት ውስጥ የትግሉ ባህሪ ትንሽ አስቸጋሪ ሆኖ አንድነቱን ለማምጣት አንድ የአማራዊ ተቋም ለመመስረት ምን ያህል ዋጋ እንደከፈልን ሁላችንም እናውቀዋለን። በተለይ ደግሞ ድርጅት ምስረታ ጋር ተያይዞ የአማራ ፋኖ ህዝባዊ ድርጅት ሲመሰረት የተሟላ ባለመሆኑ ምክንያት ላለፉት 18 ወራት 1 ዓመት ተኩል ገደማ ማለት ነው ከባድ ሂደቶችን ነው ያለፍነው። ሁላችንም የምናውቀው ነው። በእርግጥ ተፈጥሮ የትግል ባህሪ አለ። ሁላችንም የምናውቀው በየጊዜው በመናነሳው ነገር ትግል እንዲሁ ዝም ብሎ በአንድ ጀንበር ተመስርቶ መስመር የሚይዝ አይደለም። ተቋም ግንባታ ራሱን የቻለ ሂደቶች አሉት፣ ምዕራፎች አሉት የምትሻገራቸው። እኛ የተሻገርነው እሱን ምዕራፍ ነው። በተለይ ደግሞ የፋኖ ትግል እንደምታውቀው ህዝባዊ ንቅናቄ፣ ከዛ በኋላ ወደ እምቢተኝነት፣ ከዛ በኋላ ወደ አፈሙዝ ነው የገባው። እነዚህ ሁሉ ሂደቶች ትንሽ ከነበረው የተለምዷዊ አካሄድ ወጣ ያሉ በመሆናቸው ብዙ ዋጋ ከፍለናል። አሁኑን ስናስበው ንጡን እርሺው ልጁን አንሺው የሚባለው ሆኖ ነው እንጂ ብዙ መስዋዕቶችን ከፍለናል። በዚህ ሂደት ውስጥ እንግዲህ በዚህ ዓመት የነበረው አንድነት ብዙዎቻችን በተናጥል መሄዳችን ምን ያህል ዋጋ እንዳስከፈለን በመረዳት በዚህም በዛም ያለው ወገን ቆም ብሎ በማሰብ በተለይ ደግሞ አመራሮች፣ መሬት ላይ ያሉ የትግል መሪዎች ቆም ብለው በመረዳት ይህንን ታሪካዊ የሆነ አንድ ድርጅት እንዲወለድ ለማድረግ ተችሏል። ወንድሞቻችን በተለይ ከአፋድም ከአፋባህም የነበሩ የአንድነት አመቻች ኮሚቴዎች እንዲሁም በታዛቢነት የተመረጡ 7 ሽማግሎች ላለፉት 3 ወራት በጣም ብዙ ትዕግስትን፣ ጽናትን የሚጠይቅ ስራዎችን ነው ያለፍነው። በእርግጥ ሂደቱን በተመለከተ በእውነተኛነት የአንድነት ሂደት ሁሉንም ነገር በቅንነት በወንድማማችነትና በመተማመን መንፈስ ነው የተሰራ ብሎ መውሰድ ይቻላል። እንደምታውቀው ድርጅቶችን የምናዋሃደው በዛ ሂደት ውስጥ ደግሞ የቀጠናዎችን ውክልና ጉዳይ ታሳቢ ማድረግ፣ አቅም ያላቸው አመራሮችን ጉዳይ ታሳቢ ማድረግና ሌሎች ጭምር የማመጣጠር ስራ ይሰራ ነበርና በጣም ብዙ ጥበብን የሚጠይቅ ሂደትን ነው ያለፈው። ነገር ግን ይሄ ሁሉ አልፎ ትናንትና ተቋቁስ የነበርን በሚዲያም በአፈሙዝም ማለት ነው ዛሬ በዚህ መንገድ የእውነት ከልብ ይቅርታና ወንድማማችነትን በሚያጎላ መንገድ አንድ ተቋም ውስጥ ገብተናል። የተንጠባጠበ አካልም የለም። አመራርም ሰራዊትም አደረጃጀት
ሰራዊቱም ነው ወደ አንድ ተቋም የመጣውና ይሄ ሆኖ ስናየው እጃችን ላይ ሲገባ መሳይ እንደዋዛ ልናየው እንችላለን። በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው። ነገር ግን የስንት አስርት ዓመታት የመስዋዕትነት ጉዞ የመስዋዕትነት ዋጋ ነው አሁን ያገኘ ነው። ስለዚህ አማራ በዚህ መንገድ አንድ ድርጅት አንድ የነጻነት የትጥቅ ድርጅት መስርተ በዚህ መንገድ መሰለፍ እውነት ለመናገር በጣም ትልቅ ፋይዳ ያለው ነው። ሁላችንም ደስ ሊለን ይገባል ማለት ፈልጋለሁ። መሳይ እንግዲህ አርበኛ ጌታ አስራደ ፋይዳውን በተመለከተ መለስበታለሁ። እዛው ሰራዊት ውስጥ ነው ያላችሁት፣ እዛው ህዝቡ ውስጥ ነው ያላችሁት። የምስረታው ብስራት እንደተሰማ በብዙ አካባቢዎች ደስታ ነበረ። በሰልፍም በተለያየ መልኩም ተገልጿል ደስታው። እንግዲህ ሰራዊቱም በዛው መጠን ደስታው ምን ያህል ሊሆን እንደሚችል እንገምታለን። እስቲ እናንተ እዛው አብራችሁ ስላላችሁ እንዴት ነበረ ፍላጎቱም ጫናውም ከህዝቡ ከሰራዊቱ ነው የመጣው? ይሄም እውን ከሆነ በኋላ በከፍተኛ ደስታ የተቀበለውም ህዝቡም ሰራዊቱም ነው። ይህን እንዴት ትገልጸዋለህ? መሳይ በተለይ በአንድነቱ ሂደት የመጨረሻ ምዕራፎች አካባቢ እውነት ለመናገር በጣም ፈታኝ ነበር። በጣም ፈታኝ በተለይ ለዚህ ለአንድነት ኮሚቴ ሆነን ስራ ለነበርን አካላት በየቀኑ አይደለም በየሰዓቱ የሚጠይቁን ሰዎች ነበሩ። ይገርምሃል። በተለይ እውነተኛ ታጋዮች አስመሳዮች ሳይሆን እውነተኛ ታጋዮችና ህዝባችን እውነተኛ ደጋፊያችን ትንፋሽ በሚያሳጣ ሁኔታ ውስጥ ነበር እኛም የነበር ነው። ካላቸው ጉጉት ካላቸው ጭንቀት አንጻር አገዛዙ ደግሞ ጊዜው የሚያደርገውን ውዥንብር የመፍጠር እና አገዛዙ የላካቸው አንዳንድ አካላት በመሀል የሚፈጥሩት አንዳንድ አሳሳችን ሂደት በመታዘብ በጣም በከፍተኛ ሁኔታ ነው ህዝባችንና ሰራዊቱ ሲከታተል ነበር። እናም እውነት ለመናገር ይሄ ድርጅት አልቆ ይፋ የሆነ ዕለት ብዙዎች እያለቀሱ ነበር። በሳይ የደስታ ሲቃ ይህንን ዕለት ሳያዩ የሄዱ ወንድሞቻችን አሉ። የአማራ አንድነት እንዲመጣ ሲታገሉ የነበሩ ህይወታቸውን የሰው ጀግኖች አሉ። ምን አለ ይህን ጊዜ አይተው በሄዱ ምን አለ ይህንን የደስታና የአማራ አንድነት አይተው በሄዱ በሚል በሲቃ ሁሉ ሲያለቅሱ የነበሩ አርበኞች አሉ። በጥቂቶቹ ከደስታቸው የተነሳ በርካታ ጥይትን በየቦታው ሲተኩሱ ነው የነበረ፣ ችቦ ሲያበሩ ነው የነበረው። ህዝባችንም በየቦታው እንኳን ደስ ያላችሁ ለመቆጣጠሩ ሁሉ አቅቶኛል ስልኬን። ይገርምሃል በጣም ብዙ ጀግኖች አንገታቸውን ደፍተው ያሉ አርበኞች ሁሉ በልክ ደስታቸውን የገለጹበት ነበርና ይሄ ራሱን የቻለ ሌላ በጣም ድራማቲክ የሆነ ሂደት ነው። ወደፊት እንግዲህ ሰፋ ባለ መድረክ ተቋማችን በህዝብ ግንኙነቱም በሌላውም መንገድ ያወጣዋል ብዬ አስባለሁኝ እና እጅግ በጣም ከምድር በላይ ለመናገር ቃላትም እስከሚያጠር ድረስ ነው የነበረው ደስታ። መሳይ አርበኛ ጌታ አስራደ የአማራ ፋኖ ብሔራዊ ንቅናቄ አንድ እንዲሆን የነበረውን ፍላጎት ጥረት ውጣውረድ በብዙ መንገድ በቅርበትም ስለምናውቀው ሊመጣ የሚችለውንም ምክንያቱም እንዲህ አይነት ነገር ሲመጣ ምን ሊያመጣ እንደሚችል ይታወቃል። ከምንም በላይ ፋይዳው በትግሉ በፖለቲካና በወታደራዊ እንቅስቃሴዎቻችሁ በአጠቃላይ በአማራ ክልልም ሆነ በሀገር ደረጃ በምስራቅ አፍሪካ ቀጠናም ጭምር የዚህ ብሔራዊ ንቅናቄ መመስረት ብዙ ፋይዳዎች እንዳሉት ይታመናል። እስቲ እንደው ከፋይዳዎቹ መካከል መጥቀስ የሚቻል ካለ? እንግዲህ እስካሁን ድረስ ሁላችንም እንደው ደረታችን ነፍተን እንኳን ለመናገር የማንችልበት ጊዜ ነው የነበረው። ጠላት ሲሳለቅብን እውነተኛ ታጋዩ ደግሞ አንገቱን ደፍቶ የኖረበት በርካታ የዓለም አቀፍ ማህበረሰብ ደግሞ እንዲሁ ሲከታተልን የነበረው ሁሉም የማሸነፊያ መንገዱ ዋናው ቁልፉ አንድነቱ መሆኑን ያውቃል። ጠላትም ያውቃል፣ ወገንም ያውቃል፣ ዓለም አቀፉ ታዛቢም ያውቃል። አማራ እንዲሆነ ቀን የሚያሸንፍበት ጊዜ እንደሆነ